ሰሞኑን በስፋት እየተዘዋወረ የሚገኘውና በምሽት የተቀረጸው የተንቀሳቃሽ ምስል ተመልካቾችን ከማስደነቅ ባለፈ በአካባቢው ነዋሪዎች ላይ ከፍተኛ ስጋትንና ጥንቃቄን የሚጭር ሆኗል። በአንድ የመኖሪያ ግቢ ትልቅ የብረት በር ላይ ያረፈው የካሜራ እይታ አንድ በምሽት የተላከ ይመስል ቀስ ብሎ የሚጠጋን ትልቅ ጅብ ያሳያል። አብዛኛውን ጊዜ የከተማ ጅቦች ክፍት ቦታዎችን ወይም የቆሻሻ ገንዳዎችን በሩቅ ሲፈልጉ የሚታወቅ ቢሆንም የዚህኛው ፍጡር ድርጊት ግን ፍጹም ከተለመደው የዱር እንስሳት ጠባይ ውጪ ሆኖ ተገኝቷል። ጅቡ ወደ ዝግ የብረት በሩ ከተቃረበ በኋላ ምንም አይነት ማመንታት ሳይታይበት እንደ ሰልጣኝ ወታደር ወይም እንደ ሰርከስ ተጫዋች ሙሉ አካሉን ተጠቅሞ በሩን መውጣት ይጀምራል። የብረቱን አጥር ከፈፎች በዘዴ እየተረገጠ ወደ ላይ በመውጣት የላይኛውን የሹል ብረት ዘንጎች አልፎ በቅጽበት ወደ ግቢው ውስጥ ዘልቆ ሲገባ በቪዲዮው ላይ በግልጽ ይታያል። ይህ ትዕይንት የዱር እንስሳት ከሰዎች መኖሪያ አካባቢ ጋር እየተላመዱና እየደፈሩ ሲመጡ ምን ያህል አስገራሚና አስፈሪ የሆኑ የአጥር መውጣት ክህሎቶችን ሊያሳዩ እንደሚችሉ በተግባር ያሳየ ሆኗል።